ብራዚልና ሞሮኮ የዛሬውን የዓለም ዋንጫ ትልቅ ዜና ተቆጣጥረዋል። መጀመሪያ ብራዚል በድንቅ ብቃት ድል በማስመዝገብ ለዋንጫ ዋና እጩ መሆኗን አሳይታናለች። አሁን ደግሞ በቪኒሲየስ 2 ጎልና በኩኛ 1 ጎል ታግዛ ስኮትላንድን 3-0 አሸንፋለች። ሁሉም አይን ግን በአንድ ሰው ላይ ነበረ። ቪኒሲየስ ጁኒየር የሪያል ማድሪድ ኮከብ በፍጥነቱ በድሪብሉና በፈጠራ ቡድኑን እየመራው ነው። ብዙ ተንታኞች ይህ ቡድን ከ2002 በኋላ የዓለም ዋንጫ ሊያነሳ ይችላል እያሉ ነው። በሌላ በኩል ሞሮኮ የ22 ታሪክ አጋጣሚ እንዳልነበረ እያሳየች ነው። በምሽቱ ጨዋታ ሂቲን 4-2 በጠንካራ መከላከልና በፈጣን የመልሶ ማጥቃት እንቅስቃሴ ድል አስመዝግባለች። እናም ወደ ቀጣይ ዙር አልፋለች። አሁን የዓለም ዋንጫ ትልቁ ጥያቄ አንድ ነው። ቪኒሲየስ ብራዚልን ወደ ዋንጫ ይመራታል ወይስ ሞሮኮ ሌላ ታሪክ ትሰራለች? ፎሎ ማድረግ አይረሳ።